ሰላም የፍሪደም ኤችዲ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሰን መጥተናል። ዛሬ የምንማረው ስለ ጄነሬተር እና ስለ ኤሌክትሪክ ሲቲ ስለሚሆን ኤሌክትሪክ ሲቲ እንዴት ነው፣ ጄነሬተርስ እንዴት ይሰራል የሚለውን እንማራለን አብረን። ስለዚህ ዛሬም እንደተለመደው ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ኮሜንት ላይ ትክክለኛው መልስ ያስቀመጠ ከነ ስልክ ቁጥሩ አሸናፊ ወይም እድለኛ ይሆናል። የዛሬ ቪዲዮ ደግሞ አሪፍ እንደምትወዱት ተስፋ አደርጋለሁ። ወደ ቪዲዮ ጄነሬተር እንዴት ይሰራል? ማለትም ሜካኒካል ኢነርጂን እንዴት ወደ ኤሌክትሪካል ኢነርጂ ይለውጣል? ጄነሬተር ኤሌክትሪክሲቲ እንዲፈጠር የሚያደርገው በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል መሰረት ነው። ማለትም በኮይሉ ላይ ቮልቴጅ ወይም ከረንት እንዲፈጠር ማግኔቲክ ፊልዱ ከኮይሉ አንፃር መዞር አለበት። ወይም ደግሞ ኮይሉ ራሱ ከማግኔቲክ ፊልዱ አንፃር መዞር አለበት። ይህም ፋራዳይ ሎ ይባላል። ስለዚህ በዚህ ፕሪንሲፕል መሰረት ኮይሉ ሲሽከረከር ማግኔት ፊልዱን ክሮስ ስለሚያደርግ በኮይሉ ላይ ኤሌክትሪካል ኢነርጂ ይፈጠራል ማለት ነው። በጄነሬተር ውስጥ ሜካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ ለመቀየር ትልቅ ሚና የሚጫወተው ኦልተርኔተር ሲሆን ስቴተር ዋይንዲንግ እና ሮተር ዋይንዲንግ አለው። ባትሪ ደግሞ ማግኔቲክ ፊልድ ለመፍጠርና ጄነሬተሩን ለማስነሳት ያገለግላል። ልክ ባትሪው ዲሲ ከረንት ሮተሩ ላይ ሰፕላይ ሲያደርግ ሮተሩ ላይ ማግኔቲክ ፊልድ ይፈጠራል። ሮተሩ በኢንጂን አማካኝነት ሲሽከረከር ማግኔቲክ ፊልዱ አብሮ ይሽከረከራል። ማግኔቲክ ፊልዱ ሲሽከረከር የስቴተሩን ዋይንዲንግ ክሮስ ስለሚያደርግ በስቴተር ዋይንዲንግ ላይ ኤሌክትሪክሲቲ ጄነሬት ያደርጋል። በዚህ ቤዚክ ፕሪንሲፕል መሰረት ኤሌክትሪክሲቲ ጄነሬት ይደረጋል ማለት ነው። ኤሌክትሪሲቲ ምንድነው? ኤሌክትሪሲቲ በኤሌክትሪክ ዑደት ውስጥ የፍሪ ኤሌክትሮኖች ፍሰት ነው። ኤሌክትሪክ ዑደት ሉፕ ወይም ፓዝዌይ ነው። ኤሌክትሪሲቲ ወይም ከረንት የሚያልፍበት መንገድ ማለት ነው። ኤሌክትሪሲቲን ለመረዳት ስለ ስትራክቸር ኦፍ አን አተም ማወቅ ግዴታ ነው። እንደሚታወቀው የሁሉም ነገር መነሻው ከአተም ነው። አተም 3 ፓርቲክሎች አሉ። ፕሮቶን፣ ኒውትሮን እና ኤሌክትሮን ይባላሉ። ፕሮቶን እና ኒውትሮን የአተም ኒውክለስ ውስጥ ሲገኙ ኤሌክትሮኖች ደግሞ የአተም ምህዋር ወይም ኦርቢት ላይ ይገኛሉ። እነዚህ የአተም ምህዋር ላይ የሚገኙ ኤሌክትሮኖች ፍሪሊ ሙቭ ማድረግ ይችላሉ። እንዴት የሚለውን ለመረዳት ኮፐርን እንውሰድ። የኮፐር አቶሚክ ነምበር 29 ነው። 29 ፕሮቶኖች እና 29 ኤሌክትሮኖች አሉ። ስትራክቸሩ ላይ እንደሚታየው ኤሌክትሮኖች ምህዋሩ ላይ ሲታዩ የመጨረሻው ምህዋር ላይ አንድ ኤሌክትሮን ብቻ ትገኛለች። ይቺ ኤሌክትሮን ቫላንስ ኤሌክትሮን ትባላለች። ከኒውክለሱ ከሚስባት ከፕሮቶኑ ራቅ ብላ ስለምትገኝ ወደ ሌላ አተም ፍሪሊ ሙቭ ልታደርግ ትችላለች። በዚህ ሁኔታ ከአንድ አተም ወደ ሌላ አተም እያሉ ኤሌክትሮኖች ረንደምሊ ይንቀሳቀሳሉ። ኤክስተርናል ፎርስ ወይም ውጫዊ ኃይል አፕላይ ሲደረግ እነዚህ ኤሌክትሮኖች አንድ አቅጣጫ ይዘው ይጓዛሉ ማለት ነው። የነዚህ የኤሌክትሮኖች ፍሰት ከረንት ይባላል። በዚህ መንገድ ነው ኤሌክትሪሲቲ የሚገኘው እና የሚሰራው። እሺ የጥያቄ ሰዓት ላይ ደርሰናል። ጥያቄያችንም የሚሆነው ኤሌክትሪሲቲ መነሻ የሚሆኑ 3 ፓርቲዎች አሉት። እነዛ 3 ፓርቲ ምንድን ናቸው? እነማን ናቸው? ዳይ ኮሜንት ላይ ያስቀምጥ። ደግሞ ቻናላችን ሰብስክራይብ አድርጉ፣ ሼር፣ ኮፒ ሊንክ አድርጉልን። ይመቻል።